መድብል ብሩክ ያለበት ቦታ ሄደ። መድብል ብሩክ ያለበት ቦታ እንዴት ሊሄድ ቻለ? ከኤፍራታ ወጥመድስ እንዴት ሊድን ቻለ? የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል ያስገባላችኋለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ኤፍራታ ያንን ሁሉ ጥረትና ያንን ሁሉ ሙከራ ካደረገች በኋላ መድብል ከኤፍራታ ወጥመድ ሊያመልጥ የቻለው መድብል ቀደም ሲል ኤፍራታን ሲከታተላት እንደነበረና ኤፍራታ ከማን ጋር እንደነበረች ስላያት ነው። እንደሚታወቀው ብሩክ ከጠፋ ወደዚህ በተለይ ደግሞ ብሩክ በመጥፋቱ ዙሪያ የዝና እጅ አለበት ከተባለ ወደዚህ መድብል በዝና ላይ ከባድ የሆነ ክትትል እያደረገበት ነው። በተለይ ከቅርብ ቀን ወደዚህ የመጨረሻ ቻንስ ወንድሜ ካልተገኘ እሱ መኖር የለበትም የሚል ሀሳብ በመያዝ ዝናን እየተከታተለው ይገኛል። ለዚህም ማንንም አጋዥ እንደማይፈልግ እንደዚሁም አንደኛውን ጓደኛውን ሞገስን አንተ የምትኖርለት ሰው አለህ፣ እኔ ግን መንገዴ ሞት ነው በማለት እሱ እንዳይከተለውና ብቻውን መታገል እንደሚፈልግ ብቻውን ታግሎ ወንድሙን ነጻ እንደሚያወጣ ቃል ገብቶ ተለያይተው ነበረ ካሳለፍነው ፓርት ላይ። እርግጥ ሞገስ በዚህ ውሳኔው ብዙ ደስተኛ ባይሆንም በብሩክና በሉላ መካከል ማንኛቸውን መምረጥ አለብኝ የሚለው ሀሳብ ላይ ግራ የተጋባ ይመስላል። መድብልን ተከትሎ ከሄደ ለብሩክ ነጻነት ስለሆነ ለጓደኛዬ፣ ለአንዱ ጓደኛዬ፣ ለልጅነት ለአብሮ አደግ ጓደኛዬ ለብሩክ እታገላለሁ፣ መድብልን ካልተከተልኩ ግን እዚህ ለሉላ ብዬ እኖራለሁ በማለት በሁለት አጣብቂኝ ውስጥ በማንኛቸውን መወገን አለብኝ፣ ከማንኛቸው ጎን መሆን አለብኝ በማለት ሰጣ ገባ ውስጥ ገብቶ ነበር። መድብል ግን ብሩክን ለማግኘት ቆርጦ ወስኖ ዛሬ ለመገናኘት ችለዋል። ለመሆኑ መድብል ብሩክ ያለበትን ቦታ እንዴት ሊያውቅ ቻለ የሚለውን ደግሞ ብሩክ ያለበት ቦታ ሊያውቅ የቻለው በራሱ በአጋቹ በካሌብ አማካኝነት ነው። እንዴት ነው ካሌብ ሊነግረው የቻለው የሚለውንም በዝርዝር ይዤላችሁ መጥቻለሁኝ። ካሳለፍነው ፓርት ላይ እንዳያችሁት ዝና መድብልን ለማስወገድ በኤፍራታ በኩል መንገድ ሞክሮ ነበር። ነገር ግን የኤፍራታ አቅጣጫ ፈጽሞ የከሸፈና ይበልጥ ኤፍራታንም ሆነ ማህሌትን ሌላ አደጋ ውስጥ አስገብቷቸዋል። ኤፍራታን ለመፈተን ነበረ መድብል እንደዚህ ሲሆንላት የነበረው። መድኃኒቱን ስትጨምርም እንደዚሁም ከዝና መድኃኒቱን ስትቀበል አይቷታል። ማህሌት ሆን ብላ እንደደወለችለት እና ምንም አይነት መረጃ ቤት ውስጥ እንደሌለ ነገር ግን ኤፍራታን ሲያስፈራራት እንደነበረ ዝና አይቷል በቅርብ ርቀት። ኤፍራታ ዝና መድኃኒቱን ሲሰጣትና ያንን መድኃኒት ላለመስጠት የተወሰነ እንዳንገራገረች ነገር ግን ሲያስፈራራት እንደነበረ በቅርብ ርቀት ሲመለከት ነበር። ከዛም በኋላ ካፌው ከወጡ በኋላ ሆን ተብሎ ለመድብል እንደተደወለና በመረጃ ሰበብ ወደ እነሱ ሊወስዱት እንደሚፈልጉ ገብቶታል። እያንዳንዱ ነገር ሲመካከሩ ኤፍራታን ወደ ቤት ከላኩ በኋላ ዝና ከማህሌት ጋር ስትመካከር ስትስቅና ስትደሰትም ስላያት ይህ ደስታሽ በቅርብ ለቅሶ ይሆናል በማለት መድብል በቅርብ ርቀት ሲከታተላቸው ነበረ። ኤፍራታም ቀጥታ ወደ ቤት ከሄደች በኋላ ለመድብል ነበረ የደወለችለት። ይህ ነገር እንደሚሆን ደግሞ ቀድሞ አስቦታል መድብል። እያንዳንዱ ነገር እውነት ኤፍራታ እኔን ትጎዳኛለች ወይ የሚል ግንዛቤ እርግጠኛ ለመሆን ነው መድብል እስከ መጨረሻው ድረስ መድኃኒቱንም አድርጋ እያንዳንዱ ነገር ሊጠጣው ሁሉ አፉ ሊያስገባው ግላሱን ካፉ አስጠግቶ እያያት ፈገግ ብሎ እያያትም እሷ ግን ይጠጣዋል በማለት እያየችው ነበረ። ካሁን አትጠጣው ብላ ብታስጥለው ኖሮ ምናልባትም መድብል ለኤፍራታ ትልቅ ቦታ እየሰጣትና እንደዚሁም ከዝና አድንሻለሁ ሁሉ ብሎ ይገልጽላት ነበር። ነገር ግን አሁን ላይ ኤፍራታ አንደኛይቱ ጠላቱ እንደሆነችና ይህ ነገር እንደማይሳካላት መጠጡንም እንደማይጠጣው ከፈለገች እሷ እንደምትጠጣው ነግሯታል። ኤፍራታ እያጠመደችው መረብ እንደከሸፈ ስታውቅ መድብል ሁሉን ነገር እንዳወቀባትና ይህንን መድኃኒት
ከፈለግሽ አንቺ ጠጪው በማለት ለምን ልትገልኝ እንደፈለግሽ ለምንድን ነው እኔ ምን አድርጌሽ ነው በማለትም ሲጠይቃት እኔ እኮ ዝና አስገድዶኝ ነው በማለት ነበረ የመለሰችው። ኤፍራታ በጣም ተደናግጣለች። ዝናም በዚህ ትዕዛዙ ላይ ኤፍራታ ካልተባበረችው እንደሚያጠፋት ዝቶባት እንደሆነ ለነፍሷ ፈርታ እንደሆነም ትነግረዋለች። ምንም ያክል ብትፈሪ ሰውን ለመግደል ደግሞ ያን ያክል አትሮጪ። እኔ ሞትኩ ማለት አንቺ ሞትሽ ማለት አንድ ነፍስ ነው። አንቺም አንድ ነፍስ ነሽ፣ እኔም አንድ ነፍስ ነኝ። አንቺ ለመዳን ስትይ እኔ መሞት የለብኝም፣ እኔ ለመሞት ሲባል ደግሞ አንቺ መዳን የለብሽም። ሁሉም ሰው በተራው ይሞታል በማለት መድብል እኔ የምሞትለት ሌላ አላማ አለኝ በማለት ትቷት ይወጣል። ነገር ግን ከዛ ስመለስ እንዳልመለስ ጸልይ እንጂ ስመለስ እንደማለቃችሁ እወቁ በማለት ያንን መድኃኒት ሳይጠጣላት ሄዷል። እሺ መድብል እንዴት ነው ብሩክ ያለበትን አድራሻ ሊያውቅ የቻለው ወደሚለው እንሄዳለን። እንደሚታወቀው ካሳለፍነው ፓርት ላይ ዝና ከካሌብ ጋር ባደረገው ንግግር ዝና ካሌብን ሲያናግር ምንድን ነው ያለው? ካሌብ መድብል መወገድ አለበት ነበረ ያለው። መድብልን ማስወገድ በቻለው አቅም ዝና ሞክሯል። ነገር ግን ዝና መድብልን ማስወገድ እንደማይችል ሲነግረው እሱን እንደምንም ብለን ማጥፋት አለብን ብሎታል። ካሌብም መፍትሄ ካለህ ልትነግረኝ ትችላለህ ወይ ብሎ ዝና ጠይቆት ነበረ። ካሌብ ያመጣው መፍትሄ ምንድን ነው? ብሩክ ያለበትን ቦታ ትንሽም ቢሆን ፍንጭ ልንሰጠው ይገባል። ከዛ በኋላ ራሱ ፈልጎና ወዶ እኛ ያለንበት ድረስ ይመጣል። እዛ ድረስ ከመጣልን ደግሞ እኛ ቀጣይ ስራችን የኛ ይሆናል በማለት ሲነጋገሩ ነበረ። ይህን እንዴት ማድረግ እንችላለን ብሎም ዝና ካሌብን ጠይቆት ነበር። መድብል ማንንም ሳያስቸግር ማንም ሳያስገድደው በራሱ ፍላጎት በካሌብ ወጥመድ ለመግባት የሚያስችለው ግዴታ እዛ ቦታ ብሩክ አለ ተብሎ አድራሻ ሲላክለት ነው። መድብል ግን ካሁን በፊት ብዙ ወጥመዶችን እያለፈ እንደዚሁም ደግሞ ዝናንም ለማጥመድ የተለያዩ ነገሮችን ሞክሮ ያልተሳካለት ሲሆን አሁን ላይ በሱ እየተደረገ ያለውን ወጥመድ በደንብ ነቅቶ እየተከታተለ ይገኛል። ለዚህም ነው ኤፍራታ ያዘጋጀችውን መድኃኒት ያልጠጣው። ከዛም በኋላ አሁንም ካሌብ ባጠመደለት ወጥመድ ላይ ሳይያዝ ወንድሙን ለማግኘት ችሏል። ካሌብ የጠቆመው አድራሻና ቦታ እርግጠኛ ትክክለኛ ብሩክ ያለበትን አድራሻ ሳይሆን እዛ ቦታ ከገባ በኋላ ማንም እንደማይደርስለትና የካሌብ የሆኑ ሰዎች ብዛት ያንን ቦታ እንደሚቆጣጠሩት በተለይ ደግሞ መድብል ሊሄድ ነው በተባለበት ወቅት የካሌብ ሙሉ ኃይሎች ወደዛ እንደሚሄዱና ካሌብ እንዲያዝ ይታዘዛል። ካሌብ ያንን ወረቀት ያገኘው ከቅድስት ጋር ብሩክ ቤት ቁጭ ብሎ ከቅድስት ጋር እየተወያየ ባለበት ጊዜ ነው። ጋሼ ይህንን ወረቀት ጽፎ እንዴት ሊሄድ ቻለ በሚለው ጥያቄ ቅድስት እያናገረችው ነበር። በዛ ዙሪያ ላይ እየተነጋገሩ ሳለ በር ድምጽ ይሰማሉ። ሰው መጥቶ ነው ብለው በሩን ሲከፍቱት የተጻፈ ወረቀት ነበረ በር ላይ ወድቆ ያገኙት በር ስር። ወረቀቱን ካገኘው በኋላ መድብል ነበር በሩን የከፈተው። ወረቀቱን ካነሳው በኋላ ግራ ቀኙን አይቶ ሰው እንደሌለ ካረጋገጠ በኋላ ወረቀቱን ይዞ ወደ ውስጥ ገብቷል። መድብል ከመሬት ያነሳው ወረቀት የሆነ መልእክት እንዳለው ስለተረዳች ቅድስት በጣም ተደናግጣ ቁጭ ካለችበት ቆማ መድብል የሚናገረውን ነገር ወይም ደግሞ ወረቀቱ ላይ ያለውን መልእክት ለማወቅ ጓጉታለች። ነገር ግን መድብል በዛው እንደቆመ በሩን ዘግቶ ቴክስቱን አንብቦ ወረቀቱን አጣጥፎ ኪሱ ነበር ያረገው። እርግጥ ወረቀቱ ላይ ያለውን አድራሻ በማየቱ በጣም ደስ ቢለውም ነገር ግን ለተወሰነ ደቂቃ ቁጭ ብሎ ካሰበ በኋላ ይህን ነገር ሆን ብለው ነው ያደረጉት በማለት ወደ እስር ቤት አብረውት ከነበሩ ከጓደኞቹ ጋር ይወያያል። ወንድሜ ከጠፋብኝ የተወሰነ ወራትን አሳለፈ። እሱን እየፈለኩ ሳለ አጋች ናቸው ተብለው የተጠረጠሩ ሰዎች
በተደጋጋሚ እንዲነግሩኝ ወንድም ያለበትን እንዲነግሩኝ ስጠይቃቸው ፈጽሞ ለመናገር ፈቃደኛ ያልሆኑ ሰዎች አሁን ግን በር ድረስ አድራሻውን የሚገልጽ ወረቀት አስቀምጡልኝ በማለት ጠየቋቸው። ይህን ጉዳይ ተነጋግረው የሚነጋገሩት በስልክ እንዳልሆነ ይነግሩታል። ከመድብል ጋር ግዴታ መገናኘት እንዳለባቸው ነበረ ያስረዱት። መድብልም በጓደኞቹ ሀሳብ ተስማምቶ ተገናኝተው እዛ ቦታ እንዳትሄድ ይልቁንስ እኛ ከሱ ጋር ስንሰራ ስለቆየን እዛ ቦታ ሳይሆን እነዚህን ሌሎች አድራሻዎችን ቼክ ማድረግ አለብህ በመባል ጓደኞቹ ይነግሩታል። ከዛም በኋላ መድብል ካሌብ ወደ ሰጠው አድራሻ ሳይሆን ከጓደኞቹ ጋር ተመካክሮ ጓደኞቹ ወደ ሰጡት አድራሻ ይሄዳል። መድብል የካሌብ ሰዎች ሌላ ቦታ ተከማችተው እሱን በሰጡት አድራሻ ቦታ ማለት ነው በቂ ጥበቃ እያደረጉና መድብል ካሁን ይመጣል ብለው ሲያስቡ መድብል ግን የሄደው ትክክለኛ በጓደኞቹ በሰጡት አድራሻ መሰረት ብሩክ ያለበት ቦታ ነው። ለመሆኑ ብሩክና መድብል ከዚህ ቦታ በሰላም ይወጣሉ አይወጡም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። መድብልና ብሩክ በስተመጨረሻም ተገናኝተዋል። በሰላም ይወጣሉም ብለን ተስፋ እናደርጋለን። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ